የአምላካችን የእግዚአብሔር ስም ብሩክ ይሁን። ክፍል አንድ እንግዲህ የተመረጠ ትውልድ በሚል ርዕስ ትምህርት ጀምረናል። ክፍል ሁለት እንቀጥላለን። ክፍል አንድ ላይ ኤፌሶን ምዕራፍ 1 ቁጥር 4 ላይ ያለውን ክፍል አንስተን በስፋት ለማየት ሞክረናል። እንደዚሁም ደግሞ ሮሜ መጽሐፍ ምዕራፍ 8 ቁጥር 29ን አንስተን ተነጋግረናል። የእግዚአብሔር ምርጫ ምን ይመስላል? በቀደመ በእግዚአብሔር ዕውቀት መመረጥ ወይም ደግሞ አስቀድሞ እግዚአብሔር እኛን ለምንድን ነው የመረጠን የሚለውን ነገር ለማየት ሞክረናል። ዛሬ ክፍል ሁለት ላይ ደግሞ አሁን ቀጥለን የምናየው ለክፍል ሁለት መነሻ አድርገን የምናየው ቆላስይስ ምዕራፍ 3 ቁጥር 12 ነው። መጽሐፍ ቅዱስ የያዛችሁ ወይም ማስታወሻ መያዝ የምትፈልጉ ቆላስይስ ምዕራፍ 3 ቁጥር 12ን ከፍተን እናያለን። እግዚአብሔር ይመስገን። በጌታ በኢየሱስ ስም አነባለሁ። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት ይላል። አሁን እኔ የምፈልገው እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ እያለ ይናገራል። እንደ እግዚአብሔር ምርጦች ይላል ጳውሎስ። እንደ እግዚአብሔር ምርጦች ምን ማለቱ ነው? በቆላስይስ ላይ እነዚህን ሰዎች ጳውሎስ በምን መንፈስ ነው አፕሮች የእግዚአብሔር ምርጦች ሲላቸው እንደ እግዚአብሔር ምርጦች ማለቱ ምን ማለቱ ነው? እነዚህ የእግዚአብሔር ምርጦች ናቸው ወይም በእግዚአብሔር የተመረጡ ናቸው ማለት ነው። አያችሁ፣ የተመረጠ ትውልድ ነው ማለት። በእግዚአብሔር ስለመመረጣቸው ጳውሎስ እርግጠኛ ነው። ስለዚህ መመረጣቸውንም ጭምር እያጸናም እየነገራቸውም እያሳሰባቸውም ምን ይላል? እንደ እግዚአብሔር ምርጦች ይላል። እንደ እግዚአብሔር ምርጦች። የእግዚአብሔር ምርጦች በእግዚአብሔር የተመረጠ ትውልድ ሊያረግ የሚገባቸው ወይም ካራክተራቸው ምን ይመስላል የሚለውን በዝርዝር ቀጥሎ ይናገራል። የተወደዳችሁም ሆናችሁ ቅዱሳን ሆናችሁ ይላል። ከዛስ የተወደዳችሁም ሆናችሁ ተመልከቱ። በእግዚአብሔር የተመረጠ ትውልድ ቅዱስ ነው ማለት የተለየ ነው። ክፍል አንድ ላይ አይተናል አይደለም እንዴ? እግዚአብሔር ዓለም ሳይፈጠር በፊቱ ያለ ነውር ቅዱሳን እንሆን ዘንድ በፍቅር በክርስቶስ ኢየሱስ ምን አለን? መረጠን። ተመልከቱ። የተመረጠ ትውልድ ባህሪው አንዱ ምንድን ነው? የተለየ ህይወት አለው፣ የተለየ አስተሳሰብ አለው፣ የተለየ እይታ አለው፣ የተለየ ላይፍ ሲስተም አለው። ስለዚህ እዚህ ምንድን ነው የሚለው ጳውሎስ? እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ ይላል። የእግዚአብሔር ምርጦች ቅዱሳን ናቸው፣ ሆሊ ናቸው፣ ልዩ ናቸው። ህይወታቸው የተለየ ነው፣ እይታቸው፣ አስተሳሰባቸው የተለየ። ቀጥሎ ምን ይላል? የተወደዳችሁም ሆናችሁ የተወደዱ ናቸው። በእግዚአብሔር የተመረጡ ምርጦች ምን ያሉ ናቸው? በእግዚአብሔር የተወደዱ ናቸው። በእግዚአብሔር ሕዝብ ዘንድም የተወደዱ ናቸው። አያችሁ፣ የተወደዱ ናቸው። ለምን? በእግዚአብሔር የተመረጡ ስለሆኑ። ቀጥሎ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ ይላል። ምሕረት፣ ርኅራኄ፣ ቸርነት፣ ትሕትና፣ የዋህነት፣ ትዕግስት ልብሳቸው ነው። ልብሳቸው ነው። ይገባቸዋል የምለው ነገር ልብሳቸው ነው፣ ባህሪያቸው ነው፣ ማንነታቸው ነው፣ ክብራቸው ነው። ጌታ ይመስገን። አሜን ነው ወይ? እያወራ ያለሁት ነገር ምንድን ነው? ስለ ምርጫ ነው። በእግዚአብሔር ስለመመረጥ ነው። በእግዚአብሔር ስለተመረጠ ትውልድ ነው እያወራ ያለሁት። ኢየሱስ ክርስቶስ ጌታ ነው። ቆላስይስ ላይ አበክሮ ስለተመረጠ ትውልድ እንደ እግዚአብሔር ምርጦች፣ እግዚአብሔር እንደመረጣቸው ምርጦች አድርጎ ጳውሎስ አበክሮ ይናገራል። አንደኛ ተሰሎንቄ ምዕራፍ 1 ደግሞ ቁጥር 4 ላይ ጳውሎስ አሁንም በዚህ ጉዳይ ላይ የሚናገረው ነገር አለው። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 4 ላይ ከቁጥር 3 ጀምሮ አነባ። በጸሎታችን ጊዜ ስለ እናንተ ስናሳስብ
የእምነታችሁን ሥራ የፍቅራችሁንም ድካም በጌታችንም በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግናለን ይላል። ከዛ እንደዚህ ይላል ቁጥር 4 ላይ በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናልና። ተመልከቱ፣ በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናልና። እንደተመረጣችሁ ምን ብለናል? አውቀናልና። ሃሌሉያ። ተሰሎንቄ ላይ ጳውሎስ ምን እያለን ያለው? በተሰሎንቄ ላሉ ቅዱሳንና ወንድሞች በጌታ ወንድሞች ለሆኑት ቅዱሳን ምን ይላል? በእግዚአብሔር የምትወደዱ ወንድሞች እንደተመረጣችሁ አውቀናልና። የተመረጠ ትውልድ ይታወቃል። እግዚአብሔር የመረጠው ትውልድ ያስታውቃል። እግዚአብሔር ከመረጠሽ አስቀድሞ እግዚአብሔር የመረጠው ሰው አስቀድሞ በእግዚአብሔር ምርጫ ውስጥ ያለ ሰው የሚያልፍበት የህይወት ውጣ ውረድ ምንም እንኳን በመውደቅና በመነሳት በልዩ ልዩ ስትራግልና መከራ ተግዳሮትና ልዩ ልዩ ተስፋ መቁረጦች ውስጥ ቢያልፍ በትችት በመጠላት በመገፋት በማጣት በልዩ ልዩ ነገሮች ውስጥ ቢያልፍም ግን አንድ ነገር እርግጠኛ ነን፣ በእግዚአብሔር የተመረጠ ትውልድ ስለሆነ የሚያልፍበት መከራም ሆነ ግራ መጋባት ተግዳሮት አያጠፋው። በእግዚአብሔር ከተመረጥሽ በእግዚአብሔር ምርጫ ውስጥ ከሆንክ ዛሬ ያለህበት የህይወት ውጣ ውረድ ያለህበት የትኛውም ችግር ያለህበት የትኛውም ጫና አያጠፋም። በጌታ በኢየሱስ ስም አያጠፋም። ለምን? አስቀድሞ እግዚአብሔር ዓለም ሳይፈጠር በፊት ቀደም ብሎ እግዚአብሔር እንዳትጠፋ በክርስቶስ መርጧል። እንዳትጠፋ መከራ እንዳያጠፋ እግዚአብሔር መርጧል። አሜን። አሁን በህይወት ላይ የምታያቸው የምታልፍባቸው ነገሮች ሁሉ እንዳያጠፉ እንዳይውጡ እንዳጠፋ እግዚአብሔር አስቀድሞ በክርስቶስ መርጧል። ሃሌሉያ። አያችሁ፣ መጽሐፍ ቅዱስ የያዕቆብ ቤት ሆይ እኔ አምላካችሁ እግዚአብሔር ምን አይደለም አልለወጥም። አያችሁ፣ እግዚአብሔር የማይለወጥ ከሆነ የእግዚአብሔር ሐሳብ አይለወጥም። እግዚአብሔር የማይለወጥ ከሆነ የእግዚአብሔር አቋም አይለወጥም። እግዚአብሔር የማይለወጥ ከሆነ የእግዚአብሔር ምርጫ አይሻሻልም። አንተን መርጦ ስለደከምክ ደግሞ አይቀይርም። በእከሌ አይቀይርም፣ በእከሊት አይቀይርም። ይገባል ብለው ነገር አንቺን አስቀድሞ መርጦሽ አሁን ካለሽበት የህይወት ድካምና ከምታልፊበት ትችቶች፣ ነቀፋዎች፣ ልዩ ልዩ ነገሮች በህይወትሽ ስላለፉ በህይወቴ ስላለፈ እግዚአብሔር ሐሳቤን ቀይሬያለሁ ብሎ በእኔ ቦታ ሌላ ሰው ሪፕሌስ አያደርግም። ኖ ዋይ? እግዚአብሔር አንቼንጀብል የሆነ አምላክ ነው። እግዚአብሔር አንቼንጀብል የሆነ ፕላን አለው። እግዚአብሔር አንቼንጀብል የሆነ ምርጫ ነው ያለው። ክብር ለኢየሱስ ይሁን። የሰው ልጅ ለሆነ ጉዳይ ሲመርጣችሁ ይገባችኋል ብሎ ነገር ካልተመቻችሁት ይቀይራችኋል። በእከሌ በቀለችን በአየለች ይቀይራታል። አያችሁ፣ በሚስተር ማርክን በሚስተር ማቴዎስ ይቀይረዋል። የሰው ልጅ ነው ይሄ። የሰው ልጅ ይቀይራል፣ ሐሳቡን ይቀይራል፣ አቋሙን ይቀይራል፣ በቃ ይቀይራል። እግዚአብሔር ግን ዋንስ ከመረጣችሁ ሲጀምር እኮ እግዚአብሔር የእናንተን ሁኔታ አይቶ የእናንተን ካራክተር አይቶ የእናንተን ሐሳብ አይቶ የእናንተን ስትሬንግዝ አይቶ ዊክነሳችሁን አይቶ የመረጣችሁ አይደላችሁም። በመሰረቱ ከኛ ሁኔታ ተነስቶ የመረጠን ሆኖ ቢሆን ኖሮ በጌታ በኢየሱስ ስም ማናችንም ዛሬ አንገኝም፣ የጠፋን ነበር። ግን እግዚአብሔር ገና ዓለም ሳይፈጠር እኛን በመልኩ በምሳሌው ሳይፈጥረን አስቀድሞ እግዚአብሔር በክርስቶስ መርጦናል።
ሃሌሉያ። ይህም በእኛ ጥንካሬ አይደለም፣ በእርሱ ጥንካሬ፣ በእርሱ ብርታት፣ በክርስቶስ በቸርነቱ፣ በርኅራኄው፣ በምህረቱ ኢየሱስ ክርስቶስ ስለኛ በከፈለው ዋጋ ውስጥ ሆኖ እግዚአብሔር እኛን ምን ብሎናል? መርጦናል። ስለዚህ በልዩ ልዩ ችግርና መከራ ውስጥ የምታልፉ ወገኖች ካላችሁ ላሳስባችሁ፣ በእግዚአብሔር የተመረጣችሁ ናችሁ። በእግዚአብሔር የተመረጠ ትውልድ አይጠፋም። አሜን። በእግዚአብሔር የተመረጠ ትውልድ ምን አይልም? አይጠፋም። ምርጫ የሚለውን ቃል በግሪኩ ኤክሌጎ ይለዋል። ኤክሌጎ ማለት እግዚአብሔር በክርስቶስ ሰዎችን መምረጡን የሚያመላክት ቃል ነው። ኤክሌጎ ሲል ኦልሬዲ አማርኛው ምርጫ ብቻ ነው የሚለው። ምርጫ ብለ አብራርተ አገናኝተ ምን ብለ ነው የምታወራው። ግን ግሪኩ ኤክሌጎ ብሎ ዲፋይን ሲያደርገው እግዚአብሔር በክርስቶስ እኛን ስለመረጠበት ምርጫ ነው የሚያወራው። ኢየሱስ ክርስቶስ ጌታ። ተመልከቱ፣ የተመረጡት በፊቱ ቅዱሳንና ያለ ነውር እንዲሆኑ ነው። ልጁን ኢየሱስን የተቀበሉትን ሁሉ እግዚአብሔር የራሱ አድርጎ ሲቀበላቸው ጳውሎስ ይህንኑ ምርጫ የእግዚአብሔርን ፍቅር እንደሚገልጽ አድርጎ ይመለከተዋል። ተመልከቱ፣ እግዚአብሔር ስለወደድነው የወደደን አምላክ አይደለም። እግዚአብሔር አስቀድሞ ለምንድን ነው የመረጠን? ምርጫ ውስጥ ያስገባል። ይሄ የሚያሳየን የእግዚአብሔርን ፍቅር ነው። እግዚአብሔር ለኛ ያለውን ፍቅር ነው። ወገኖቼ እግዚአብሔር ይወደናል። የእግዚአብሔር ፍቅር ታላቅ ነው። አሁንም የእግዚአብሔር ፍቅር አልተለወጠም። አሁንም ይወደናል። እግዚአብሔር አሁንም ይወድሻል። እግዚአብሔር አሁንም ያፈቅርሻል። እግዚአብሔር አሁንም ወንድሜ ያፈቅርሃል። አንተ በእግዚአብሔር የተመረጥክ ትውልድ ነህ። አንቺ በእግዚአብሔር የተመረጥሽ ትውልድ ነሽ። በእግዚአብሔር መመረጣችሁን አስቡ፣ አሰላስሉ። ሻሎም። ኢየሱስ ጌታ ነው። ክፍል 3ን እንቀጥላለን። ተባረኩ። አሜን፣ አሜን፣ አሜን።